ሚሶች ጨለማን ተገን አድርገው ቦታ ቦታ ይዘዋል። በጥይት ሊደበድቡት የሚፈልጉ ሰው አለ። ነገር ግን ከዛ ቀደም ብሎ የተኩስ ድምጽ ተሰማ። ሰላም ውድ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም በልጄስ ክፍል 31 የሚታዩ ትዕይንቶችን ይዘን መጥተናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰዎች የደወሉ ምልክት በመጫን ሰብስክራይብ አድርጉ። ከፕሮግራሙ ፍጻሜ አብራችሁን ቆዩ። የባባ ታማኝ ሰዎች ቦታ ቦታ በመያዝ ጨለማን ተገን አድርገው በጥይት ሊደበድቡት የሚፈልግ ሰው መኪና እየመጣ ያለ ድንገት የተኩስ ድምጽ ተሰማ። መጀመሪያ ሰዎቹ የመኪና ጎማ ፈንድቶ ይሆናል ብለው አሰቡ። ነገር ግን እውነቱ ከዚያ የበለጠ ከባድ ነበር። ፓራይዝ ዙልፊካርን ከጀርባው ተኩሶ መጥቶት ነበር። ይህን ያደረገው ግን ሆን ብሎ ለመግደል አልነበረም። በመኪና ውስጥ አንድ ህፃን እንዳለች ስላወቀ አደጋውን ለማስቆም በመሞከር ነበር። ዙልፊካር በጥይት የተጎዳ ቢሆንም በህይወት ነበር። እስትንፋሱ አልወጣች። ጓደኞቹ በፍጥነት ወደ ሕክምና ሊወስዱት ወሰኑ። ነገር ግን ሆስፒታል ለመሄድ አልፈለጉም። ምክንያቱም ፖሊስ ሊያስቸግረን ይችላል ብለው ፈሩ። ስለዚህ የሚተማመኑበትን ሰው በመፈለግ ቁስሉን ለማሳከም ተንቀሳቀሱ። በሌላ በኩል አንድ ዶክተር ተገሎ እንደተገኘ ዜና ደግሞ ተሰማ። ጋዜጦቹ ጉዳዩ የፍቅር ግድያ ብለው ለህዝቡ አስነበቡት። ብዙዎቹን በቅናት ምክንያት የተፈጸመ ወንጀል ነው ብለው እንዲያምኑ ማስደረጉ። ይህ ዜና በባባ ቤተሰብ ውስጥ ትልቅ ውይይት ፈጠረ። ከዚያ በኋላ ፓራይዝ ከባህሪ ባባና ከቤተሰቡ ጋር ተገናኘ። በዚያም የዛሬው ክስተት እንዴት እንደተፈጠረ ተጠየቀ። ፓራይዝም የዛፋርን እንቅስቃሴ በስውር ሲከታተል እንደነበር ገለጸ። ይህም መረጃ ብዙዎችን አስደነገጠ። ነገር ግን ፓራይዝ ራሱንና ጓደኞቹን ለመጠበቅ እንዳደረገው ተናገረ። በሌላ ስፍራ ደግሞ ከባህሪ ባባ ጋር የሚፎካከሩ ሰዎች ለወደፊት እቅዳቸው ይወያዩ ነበር። ባህሪ ባባን መጋፈጥ አደገኛ እንደሆነ ተረድተው ከሱ ጋር የመስማማት መንገድ መፈለግ እንደሚሻል ተነጋገሩ። ሆኖም የዛፋርን ጉዳይ በግማሽ ለመተው ፈቃደኛ አልነበሩ። የጀመሩትን ስራ እስከመጨረስ ለማድረስ ቆርጠው ተነሱ። በመጨረሻም አይሸጉል ወደ ቤት መጣች። ፓራይዝን ከአባቷና ከቤተሰቧ ጋር ስታየው በጣም ተቆጣች። ከዚህ በፊት ከነሱ እንዲርቅ ጠይቀው ነበር። ነገር ግን አሁንም ከነሱ ጋር መሆኑ አሳዘናት። በፓራይዝ በአባቷና በቤተሰቧ መካከል ከባድ ክርክር ተነሳ። አይሸጉል ቁጣዋን መቆጣጠር ሳትችል ሁሉም ከቤት እንዲወጡ አዘዘች። ውጡልኝ አለች። ነገር ግን ከመሄዱ በፊት ፓራይዝን አቁማ ከሙምታዝ ጋር አሁንም ግንኙነት እንዳለው ጠየቀችው። ይህ ለቀጣይ ክፍል አዲስ ውጥረት ይፈጥራል። ውድ የአትሮንስ ዩቲዩብ ቻናል እንግዲህ ለልጄስ ክፍል 31 ላይ የሚታዩ ዋና ዋና ትዕይንቶች ይሄን ይመስል ነበር። በቀጣይ በክፍል 32 እስክንገናኝ መልካም ቆይታ ይሁንላችሁ።